አዲስ ነገር እኔ ደግነቱ በሽርክና በኩፍር አፈር በረሃና በጠሃ ንፋስ አየር ውሃን ከአባይ በመንከር የተፈጠርኩ ስልጡን ብኩን መጻጉ ነኝ። ግን እንደዛ በመሆኔ ምን አሳጣኝ ብዬ ብጠይቅ ደስ ይለኛል። ግን ጌታዬን በጥያቄ ማዛግ ሰልችቶኛል። ምድር ላይ አብቹን በሰማይ ጀሊሉን አሁኑኑ ደሞዝ አሁኑኑ ስልጣን አሁኑኑ ዱንያ አሁኑኑ ረያን እያልኩ እየጠየቅኩ ፋታ ላለመንሳት ላልተወሰነ ጊዜ የጥያቄን መሻት ልገታ ወስኛለሁ። ሁሉም የኔ ጉዳይ ይቅደም ካለ ሱሪ ባንገት በዚህ ከቀጠለ መደማመጥ ሊጠፋ መጨራረስ ስለሆነ እያልኩ ላዝግም እንጂ ተኖር አልተኖረ። ከዛም ግን ጌታዬ ባለሃጃው ገለል ሲል ጀማው ወደ መጣበት ሲጎል ብመለስ ይሻለኛል። የእነሱን ግን አፍጥነው እኔም አዲሱን ስራ ፈልጋለሁ። በተረፈ አለው ድንጋጤ ጌታዬ ከመቼ ለታ ጀምሮ የአብይን ሰልፍ ከወጣንበት ባሉት ቀናትና ቀናታቶች እንዲሁም በሌሊት ተኝቼ ይሆን እንደሆን አልያም አንቀላፍቼ ከዛም ህልሜን አስፈትቼ ወደ ምድር ስመለስ ከህልሜ ስናጥብ አንዳች ክፉ ነገር ሀገሬን ሳይወር ሳይከብ እንደ ሰሞኑ ደስታችን እንደ ጀመርነው ፈገግታችን ሁሉም በነበረበት ሁሉንም እንዳስቀመጥ ነው ዝግጁ ስንዱ ሆኖ ሳገኘው እፎይ እላለሁ። ዳግም ወደ ጨለማ እምንገባ እየመሰለኝ አካላቴ ናድ ናድ ቢልብኝ እንዳይመጣ ስለምሻ ያለፈው ተአብ ያለፈው ደሩራ ከእንቅልፌ ስነቃ ስለ ሀገሬ እንዳልፈራ እምሸሸግበት ጥግ ስጠኝ አጠገብ ብሆንም አይከፋኝ። ቅሬታ የጠፋ ሰው ተስቶኝ ነው ማለት ያለብኝ ሌላ ነው። የጠፋው ጌታ አንተ የት ሄደ እንደሆነ አንተ የማትኖርበት የት እንደሆነ እስካሁን ድረስ ባላቅም እንደዚህ ይሆናል ግን ብዬ አላስብም። ግን ጌታዬ ጠፋ የምር በመንገዴ ላይ አጣው። እኔም ጠፍቼ ይሆናል አሊያ መንገዴን ስቼ ብርሃንህን ያጣሁት አምሽቼ። ግን ታዲያ ምን ብጠፋ ምን ብስት እንዴት ወገን ይሞታል በኔ ጥፋት? እኔን አታበረኝም እኔን አታጠፋኝም እያልኩ እንዳልጸጸት በጣም ተላምጃለሁ በዘግናኝ አሟሟት። ሲታረዱ አማሮቹ ሲሳደዱ ወያኔዎቹ በጥይት ሲቆሉ ሸኔዎቹ ምንም እየመሰለን አይደለም እኔና ቹቹ። ግን ጌታዬ ባንተ ፍቃድ ነው ሐሳባችን ሁሉ በሞት ዜና ቀናችን ሁሉ ተይዞ በብልጽግና የሚያለቅስ የሚበሳጭ ለልጆቹ ጤና የሰጋ ወላጅ ቀኑን ሙሉ እንዲከበን የተደረገው እውነት ባንተ ፍቃድ ነው? ዳግም ሀገሬ ወደ እሳት ዳግም ሀገሬ ወደ ሞት እንድትገፋ የተደረገው እውነት ባንተ ፍቃድ ነው? ልትጸድቅ የነበረችው አደይ አበባ ከመጥለቅ በዳነች ፀሐይ ሳትገባ የደረሰውን አዝመራ ልንቀጥፍ ስንል የተዘናፈለውን እሸት ልንቅም ስንል ድንገት ደርሶ ከል የሚያለብስ ሐዘን በሀገሬ ሰማይ ላይ እንዲጀቦን ቅስማችን እንዲሰበር በሐዘን እየተደረገ ያለው የእውነት ጌታዬ አንተ ፈቅደህ ሆኖ? ኢትስ ኦኬ እሺ። ግን ቢያንስ ትላንት ካገኘነው ረሃ ያነሰ ሊያውም ትልቅ ነገር ላይ ካልተደረሰ ፍራቻ ከሀገሩ ካልጠፋ በብሔር መከፋፈል ካልቀረ ኮከብ የሌለው ባንዲራ መንገዳችንን ካላሳመረ ውሃ ሳምንቱ ሙሉ መብራትና ስልክ በነፃ ሸገር ዳቦ በየቤታችን ኮንዶሚኒየም እንደየጣችን ቶሎ እያልን እየጠየቅን ትንሽ ሲጎል እንደፈለግን ሰልፍ ወጥተን መንገድ ዘግተን ተለምነን ከእንደገና ተደራድረን ከሀገር እንደልባችን ዞረን በአንቀጽ 11 እንደተነገረን ከቦታ ቦታ ተንቀሳቅሰን ሚስትም ርስትም ድስትም አፍርተን እንኖራለን እያልን እንዲህ እንዳይሆን የተደረገው የምር ጌታ ያንተ ፈቅደው ነው? I don't think so። ነገሩ ሁላ ያንተ ባህሪ አልመስል ብሎኛል። በነገራችን ላይ አዲስ ፍቅር ይዞኛል። ታዲያ ይሄ ከጉዳዩ ጋር ምን ይገናኛል አትልም? ቅዳሜ ቀኑ ቀይ አይኔ ቀይ የምጽፈው በቀይ ወጡ ቀይ መቼም ቀይ ተበልቶ ነጭ አይሸናም።
መንገድ ላይ ተገኘ ተብሎ ቀበቶ አይፈታም። ደግነቱ መንገዱ ሁላ ተሞልቶ በችግኝ እምንሸናበት እስክናገኝ አንፈነዳ እሚል አይጠፋም እኮ ወልጋዳ። ጭንቅላቱ ትንሽ ሰውነቱ ግብዳ። ኦሆ ምን ሆኜ ነው ግን ጸብጸብ ያለኝ? ሀገሩ ሁላ አኩራፊ ሆኖ ሲገኝ እያየው በሰፈሬ እያየው በመንደሬ ስራ ቦታ ላይ እንደዛ ታክሲ ላይ ወደዛ የሚሟገት ሞልቶ ሁሉም ጎራውን ለይቶ ወደ ጦርነት ለመግባት ጠብ መንጃውን አደርጅቶ ሳይ ጊዜና ረበና ድጋሚ ድንግጥ አልኩኝ። የምወግንበትን አጣሁኝ። እዛም ትንንሽ ሐቆች ትንንሽ እውነቶች፣ እዚህም ትንንሽ ሐቆች ትንንሽ ቅጥፈቶች ተበታትነው እዚህና እዛ ጎራ እኔ ከየቱ ልሁን ከበደኝ እንደ ጎተራ። ስለዚህ ከዚህም ያለውን እውነት ይዤ ከዛም ጎራ ያገኘሁትን ሐቅ ተመርኩዤ ከሁለቱም ጎራ ለመሆን ወስኛለሁ። እርግጥ መሃል ሰፋሪነትን በኢፒአርፒ መንገድ ስታየው ትውልዱ ሁላ ገገማነት ስለተጠናወተው ወይ ወደኛና ወይ ሂድ ወደዛ በመሃል ቤት እንዳትሆን ቤዛ ሂዛ ብለው ገፍትረውኝ ወደ አንዱ መውደቄ የማይቀር ነበር እድሜ ለመደመር። አሁን ሁሉ ሙዲያሽ እኔን ጨምሮ ሁሉ አሪፍ ነኝ ባይ ያቺ ዝንጀሮ፣ ሁሉ አንደኛ ነኝ ባይ እንደ መስየን፣ ሁሉ ብሶተኛ ሆኖ እንደ ቡዚየን እዚህና እዛ ተንፈራጠን እየኖርን ቢሆንም አሁንም ከትውልዴ ላይ የቁጥር ቅነሳ በግድያ እየተደረገ ቢሆንም ሰራ በማጣት ብንባዝንም በደሞዝ ማነስ ብንባክንም ምንም አልሆንም ልንል አንችልም። ስለዚህ ማሸነፍን ግብ ያደረገ ትግል አሁን በዚህ ሰዓት ላጋግል ይቅርና የተገኘውንም የሰላም አየር አጥቼ ከርሜ ስቸገር ለማየት ባለመሻቴ ጠብ የሚል እውነት ከየጎራው በማጣቴ አሁን በድፍረት እውነቱን እንድረዳ ያለ ቅጥፈት አይስታንድ አለውን ከማንም ሳልወግን። እርግጥ እዚህ መሃል ላይ እንደየጎራው የጀማዓ ብዛት የለም፣ ገባ ወጣ የሚል ወዝጋባ አይጠፋም። ግን ጭር ቢልም ከመሳሳት አይሻልም? በጎ በጎውን እየተመኘው ተማሪዎችን እያስተማርኩ ህልማቸውን እየጻፍኩ ረጢብ ረጢሙን እየቃምኩ አረብኛ እየተማርኩ ክራር እየተለማመድኩ ብቻዬን ቆሜ የሀገሬን ትንሣኤ ለመጠበቅ ወስኛለሁ። ለፀሐዩ አልፈራም ጥላ ይዣለሁ፣ ለሐራራው አልፈራም ረቢ ሲከኛን ጎዝጉዣለሁ። ውሃም ካስፈለገ የንቧ ማርም ካስፈለገ ከንቧ ሁሉ ሙሉ ሁሉ ዝግጁ ውዳሴ ማርያምን ከእጁ እንዳደረገ አማኝ ለሀበሻ ጥሩ እንደሚመኝ ከዛ አይነት ሰው የሚጠበቅ ካራክተር ለማሳየት ለመተግበር ስሞክር ያስባልኩት ካለ ቅር ምንም ማድረግ አልችልም። የተዘጋው መስጊድ። ጌታዬ ወደ ቤት ልመጣ ስል መዘጋቱን ሳብሰለስል የምር ግን በርህ የተዘጋው የመስጊዱ ስመጣ ያየሁት ነው በእሁዱ። በማን ተቀይመህ ነው እንደዚህ የተጨረብከው? ማን አባቱ ነው ያስከፋ ሙድህን የጦለበ? ንገረኝ ንገረኝ እኔ ሆኜ እንዳልገኝ። የምር ግን በማን ወንጀል ነው? ማን ምን በመስራቱ ነው ቁጣህ ግንፍል የሚለው? የትኛዋ ድንበርህስ ስትጣስ ነው? ምን አይነት አስከፊስ ቢሆን ነው እያልኩ ገረማለሁ። ለምን በል እስካሁን ወንጀል ከተባሉት ኃጢአት ከሚባሉት ጎራ ከተመደቡት የቀረን አለ? ያልሞከርነው አለ? እንደውም መቼ ለታ አሚራችን አቡኬ በብሔራዊ ጣቢያ ሲያደርግ ቡራኬ ምን ያልከፈትነው በር ምንስ ያላለፍነው ድንበር አለ እያለ ነበር። እውነቱን እኮ ነው። ግን ያልነካካነው ወፍ ነው። ግን የነካካነው ነገር ሁላ ዛሬ የመጣ አይደለም በሙላ። እንደውም ብዙዎቹ ያኔ ኃጢአት የነበሩ በድንጋይ የሚያስወግሩ ዛሬ ወደ መብትነት ያደጉ ወደ መለማመድ የተደረጉ ናቸው። እናም ምን አይነት አዲስ ኃጢአት ጨምረን ይሆን በርህን ያዘጋናት እያልኩ ገረማለሁ። ከዛም ለመደንገጥ እፈልጋለሁ። ገብቶሃል አይደል? መስጊድ ለመሄድ ፈልገህ በሩ እንደተዘጋ አስበህ የቤትህን ጥበት የስራህን ርቀት ተራ ምክንያት አድርገህ ለመበላሸት ቅርብ ነህ። እናም አዲስ አይነት ረመዳን እንድንጾም የተደረገብን በያን የምር በማን ጥፋት ነው? ምንስ አይነት ጥፋት ነው? የሰራውስ ማን ነው እያልኩ ገረማለሁ። እኔ ያው ካለኝ በቂ ኃጢአት ሊያውም እኮ ከልጅነት የተለማመድኩት እስከ እውቀት እነ ማሻረክ እነ ዙልም እነ ቢድዓ የመሳሰሉት ወንጀሎቼ ካልሆኑ አሁን ከየት አምጥቼ አዲስ ኃጢአት ጨምሬ መስጊዴን አዘጋለሁ ዛሬ? ይሄማ በእናንተ የተነሳ መሆን አለበት።
ከኔ የባሰ ለፍጡር ስታጎበድዱ ዱንያውን ለማምጣት ሽርክን ስትለማመዱ እንጂማ እኔማ ነፃ ነኝ እያልኩ ገረማለሁ። ይህን ሁላ እንግዲህ የምነግርህ በረመዳን ዋዜማ ላይ ቆሜ የመጨረሻ ቂማ ላይ ተቀምጬ ሶፋ ላይ ተንደላቅቄ የመጬ ብርቱካኔን ካጠገቤ አስቀምጬ ጆሊጆስን ቀድቼ በብርጭቆ ለመጠጣት ጓጉቼ አቤት ሲጥም እያልኩ እያሰብኩ እያለ ነው ይህን ግጥም እየጻፍኩ ያለው። ቻው። አዝማሪ እቴ እንደምን አለሽ እንዴት ላድርግሽ ቀበቶ አይደለሽ አልታጠቅሽ ወዳንቺ ስመጣ 3 ጊዜ ወደኩኝ ለነፍሴ በሆነ እንዴት ባጸደኩኝ ወይ ፍቅር ፍቅር ሰው ገዳይ ዘላለም የሰው ልብ ትበላለህ ወይ እያለ የሚጨፍር አዝማሪ ፊት መቆም አሰኘኝ። አሁን በዚህ ሰዓት ለምን እንዳማረኝ እንጃ። በኮሮና የተነሳ ቅምቀማ ቤት ሲዘጋ በእርምጃ ጠጪውን እያዋከቡ በሩጫ የሚቅመውን ቀላይ በርጫ እያሉ በርግጫ ህዝቤ መቃሙን መቀምቀሙን አልተው ብሎ መከልከሉን አሁን እዚህ ደርሰናል። በሚቀጥለው ሳምንት ህዝቤ እያሟረተ ነው የሚፈጠረውን ለመተንበይ ያደለው ስኳሩንም ጨውንም ሳኒታይዘር የለ መኮረኒ ስንዴውንም ብቻ ያገኘውን እየሸመተ ሊፋለመው እየፎከረ እየዛተ በአንድ እጁ ሚስባህ በሌላ እጁ ቢላ በአንዱ ብታመልጠኝ በአንዱ መላ እመክትሃለሁ እንዳመጣጥ እያለ ቀጣዩን ቀናቶች እየጠበቀ ነው። የምርም 8ኛው ሺህ መስሏል። የነብይ አበዛዙ ያስደነግጣል ሲገርም። እናም ግን ጌታዬ ይህን አውሬ ይሁን አውሬ እኛ ሀገር ሲመጣ ነገ ዛሬ ጨርሶ ይዞን የሚሄድ ምንም ሳያስቀር የሚያነድ በለአ የሐዘኑ ጠባሳ እንደ እሳት የሚለበልብ ሁልጊዜ የማይጠፋ ከልብ ሁልጊዜ አብሮ የሚጓዝ የሐዘን ጓዝ የሚያደርግ አይነት መጋዝ የሆነ በለአ አታድርገው ተው። እርግጥ አዛውን ብትጠርገው እኔም ከአዛዎቹ ከሆንኩ ቻው። እንግዲህ ምን ይደረጋል። ቢሆንም ግን ጌታዬ ብዙ ነገር ማድረግ ስለምትችል ለሀበሻ ጊዜ ትንሽ ረህመት ቢሻሻል አሪፍ ይመስለኛል። ጌታዬ አልተወራም እንጂ እኛ ሀገር ከዚህ ቀደም ሲንስ ኢትዮጵያ ስትፈጠር ከነቀርሳ እስከ ጠኔ ከቸነፈር እስከ ወያኔ ከሁለት ጎናችን ሰቅዞ ይዞን መንቀሳቀስ ቸግሮን ባለ አይነት ስሜት ለኖረ ማህበረሰብ ከሞላህላቸው ህዝቦች እኩል ረህመት ከበዛህላቸው ሰዎች እኩል ከይበልጥ ዟሊሞቹ ተርታ ብትጨርሰን በአንድ አፍታ ይሆናልና ቅሬታ። ስለዚህ ጌታዬ እኛ ያለን ይበቃናል፣ በለአ ሞልቶናል። ሽበት አውጥቶ የሚሰርቅ ከመስጊድ ማሰሪያ የሚይዝ ፈርቅ ከድሃ ሻካራ ጣት ሳንቲም የሚፈለቅቅ እልፍ በለአ ሞልቶናል፣ ያለን ይበቃናል። ጌታዬ ሙት ስልህ እንደምትነሳ ታውቃለህ። በቶሎ ካልፈታህልን እስሩ አንቆ የሚገል በትንፋሽ ብቻ ሳይሆን በመተያየት የሚጥል ዘረኛ የሆነ በሽታ በእምነት ስም ክርታ በንግድ ስም ደመጠጣ ከድሃ ዘርፈ ሐምጣ የሚያስብል ኮሮና የባሰ ባፈና ከቤታችን ከጓሯችን ሞልቷልና የኛን በለአ ዝለለው ያረበና። ባይሆን አሁን እንደ ህዝብ ብልጥጥ ባይሆንም ከዛ መለስ ባለ የምቾት ባይም እንድናጣጥም የሌላውን በለአ እኛ ጋር ሲመጣ ቀይረው የማይቋረጥ ኒዕማ አድርገው። አንተ አደለም እቺን ቀላል ነገር ቀኑን ጨለማ አድርገህ ያለ ችግር እስካሁን የኖርን ቀን እየባከን ማታ እያረፍን ሱቢ እየሰገድን ጀበራ ኩራት እየካደምን ምን በወጣን ምን በገባን። አውደ ዓመት እመኑኝ ምንም የሚጠቅም ሐሳብ አልያዝኩም። በየትኛውም ሐሳብ ተገርሜ አንገቴን አልነቀነኩም። ብቻ ግን አለ አይደል ለአረፋ በዓል ክብር ሲባል ሊያውም በለተቀኑ አረፋ በነገሰበት እኛ ቤት ልክ እንደ ሀብታም በግና ዶሮ በታረደበት ቀሪቦ በተጠመቀበት ኢድን በጀማ ስራን በከራማ ሌሉን አሽቀን በቃና ድራማ ስላከበርነው በዓሉን ሰው በዚህ ቀን ላይ እንዲበልቶ ከዘመድ ጋር በሰላም ተግባብቶ ምንም ሳይል ማደር ነውር ይሆናልና አለማፈር። ስም እንዳይሰጠኝ በአህባሽ የወያኔን ጉድ እንደሆነ አስተዋሽ ለዛ ስል ጻፍኩ እንጂ ሌላ ሐሳብ መች አለኝ በጄ። ሐሳቤ ሁሉ እሷ ነች ምንም አላጽፋ እንዲትም ቃል ብላለች አለች። እየበሉ እየጠጡ ስም እንዳይባል ቢያንስ የበላ ሰው ይሸናል አልኩና በብራናዬ መንገድ ዳር ሰው በሚያልፍበት ሀገር ዳሩ ላይ ተገትሬ የአይምሮዬን ዚፕ
ፓፓፓፓፓፓ አድርጌ ከፍቼ የማዘጋጃ ቤት አሊያ ፖሊስ መንገድ ዳር ስሸና እኔ ላይ እንዳይደርስ ቀኝ ግራ ፊቴን ለሰከንድ ሳይቆም ያለ ስራ ልክ እንደጨረስኩኝ መንገዴን ቀጠልኩኝ። ከሽንት ያልዘለለ ሐሳቤን ቋጨሁት በሽንት ጥርቅም አገር እንድትሸት